ዛሬ እስኪ ስለ ኢኽላስ በትንሹ እንነጋገር። ለሰው ብሎ መስራት ሽርክ ነው። ሰው እንዲያይለት ብሎ ለሰው ብሎ መስራት ሽርክ ነው። ለሰው ብሎ ደግሞ ስራን መተው ሪያ ነው። ማለት ሰው እንዲያይለት ነው ባላለው ብሎ ሰላቱን መተው ወይ የሆነ ሊዘክር ነበረ ሰው እንዲያይለት ነው ባላለው ብሎ መተው ይሄ ሪያ ነው። ሰው ኖረም አልኖረም ምንሰግደው ሰላት አንድ አይነት መሆን አለበት። ምንቀራው ቁርአን አንድ አይነት መሆን አለበት። ሰው ኖረም አልኖረም አንዳንዱማ ማታ ላይ የሰራው ስራ እንዲታወቅለት በሆነ መንገድ ይናገራል። ለምሳሌ ማታ የሆነች 10 ምናምን ዚክር ዘክሮ ከነበረ በነጋታው ምን ይላል? አንተ ማታ እኮ ሙስዋይን አጥቼው በጣቴ ስዘክር ለካ ቁጥር እንደዚህ ያወዛግባል በጣት መቁጠር ምናምን ብሎ የሆነ በሆነ መንገድ ይናገራል። ወይም ደግሞ ሰላትም ሰግዶ ከነበረ ማታ እኮ እየሰገድኩኝ ንፋስ ሲነካ ጥሩ ነው ለይል ሰላት ላይ ምናምን ብሎ ይናገራል። ከዛኛው ማታ ሰግደ ነበር ሲሉ አዎ ማታ እኮ ለይል እየሰገድኩ ብሎ ሆነች ምን ይናገራል። እና ስራችንን ለአላህ ብለን እንስራ። ለሰው ብለን ምንሰራ ከሆነ ሰው እዚህ 15 ደቂቃ ምናምን ቢያወራልን ነው። ነገር ግን አኺራ ላይ ስንሄድ አላህ Subhanahu Wa Ta'ala ጉም ያደርግብናል። ስራችን ልንይዘው ስንሄድ ጉም ይሆንብናል። እና ለአላህ ተብሎ የተሰራ ስራ ትንሽም ብትሆን ይበቃናል። ነብዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ረዲየላሁ ዐንሁ ያ ሙዓዝ አኽሊስ አመለክ የክፊከል ቀሊል ብለውታል። አንተ ሙዓዝ ሆይ ስራህን አጥራ ትንሽም ብትሆን ትበቃለች ብለውታል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።